ሰላም እንዴት ናችሁ? እዚህ ቪዲዮ ላይ የምናየው በትርፍ ሰዓት ስራ መስራት ለምትፈልጉ እንደ አፊሊየት ሆናችሁ ስራ መስራት ለምትፈልጉ ሰዎች የሚሆን ቪዲዮ ነው። እዚህ ቪዲዮ ላይ የምናያቸው ነገሮች እሱን በተመለከተ ነው። በዋናነት ፕላትፎርሙ የሚሰራው ስራ ምንድነው? እናንተ ኢሚዲየትሊ አካውንት ክሬት ስታደርጉ በእናንተ አካውንት ጀነሬት የሚደረግ ሊንክ እና ኪውአር ኮድ አለ ማለት ነው። በዛ ኪውአር ኮድ እና ሊንክ መሰረት ሰዎች ወደ ፕላትፎርሙ መጥተው ሲቀላቀሉ እናንተ ኢሚዲየትሊ ገንዘብ ታገኛላችሁ ማለት ነው። ይሄ ቪዲዮ ለእናንተ ብቻ ነው የሚሆነው። አሁን እዚህ ቪዲዮ ላይ የምናየው እንዴት ነው ምንድነው የሚለውን ነገር አብረን እናያለን። የመጀመሪያ እንዴት ነው የምትመዘገቡ፣ ከዛ በኋላ ዶክሜንታችሁን እንዴት አፕሎድ ማድረግ እንደምትችሉ፣ እንዴት ያንን ሊንክ እና ኪውአር ኮድ ጀነሬት ማድረግ እንደምትችሉ እና የሰራችሁትን ገንዘብ እንዴት ማንቀሳቀስ እንደምትችሉ እናያለን። በተጨማሪ ደግሞ ፕሮፋይላችሁን እንዴት ማስተካከል እንዳለባችሁ አጥር አድርገን ቶሎ እናያለን ማለት ነው። በሁለት አይነት መንገድ ነው የተሰራው ፕላትፎርሙ። አንደኛ ዌብ አፕሊኬሽን አለ፣ ሁለተኛ ደግሞ በቴሌግራም ቦት አለ ማለት ነው። አሁን በቴሌግራም ቦት አሳያችኋለሁ። እዚህ ጋር መታችሁ የምትሉ ቴሌግራም ላይ አይሄት መንደር ብላችሁ ሰርች ስታደርጉ በዚህ መልኩ ይመጣላችኋል ማለት ነው። እሷን ክሊክ እናደርጋለን። ስታርት የሚላለ እናንተ ጋር እሱን ክሊክ ታደርጋላችሁ። እዚህ ጋር ኦፕን የሚላለ እሱን ክሊክ ስታደርገው ኢሚዲየትሊ ይከፍትላችኋል ቦቱ ማለት ነው። በዚህ መልኩ ተከፈተላችሁ ማለት ነው። መጀመሪያ የምናየው እንዴት እንደምትመዘገቡ ነው። እችኛዋን አንበርገርሰን ክሊክ ስታደርጉ ሳይን አፕ የሚላለ እሷን ክሊክ ታደርጋላችሁ። እዚህ ጋር ስማችሁን ትጽፋላችሁ፣ ላስት ኔም ታስገባላችሁ፣ አባታችሁን ኢሜይል ታስገባላችሁ። ኢሜይላችሁ የሚሰራ መሆን አለበት። ስልክ ቁጥር ታስገባላችሁ። ከዛ በኋላ አካውንት ታይፕ ጋር ሲመጣ ማስገባት ያለባችሁ ኤጀንት የሚለውን ነው ሴሌክት የምታደርጉት። ኤጀንት የሚለውን ሴሌክት ታደርጋላችሁ ማለት ነው። ይህንን ሴሌክት ካደረጋችሁ በኋላ ፓስዋርድ ታስገባላችሁ። ያስገባችሁትን ፓስዋርድ እዚህ ጋር ኮንፊርም ታደርጋላችሁ። ዘን እችኛውን አይ አግሪ ብላችሁ ሬጅስተር ስታደርጉ ኢሚዲየትሊ አካውንታችሁ ይከፈታል ማለት ነው። ይሄ አፊሊየት ከመሆናችሁ በፊት ግዴታ አካውንት መክፈት ስላለባችሁ፣ ከዛ በኋላ ለአፊሊየት ፕሮግራም ደግሞ አፕላይ ማድረግ አለባችሁ ማለት ነው። እንዴት ነው እሱን አፕላይ የምታደርጉት የሚለውን አብረን እናያለን። አሁን በተመዘገባችሁት አካውንት መጀመሪያ ሎጊን ማድረግ አለብን። ቅድም የረሳሁት ምንድነው አካውንት ስትከፍቱ ፓስዋርዳችሁ 8 እና ከዛ በላይ መሆን አለበት። እሱን ቼክ ማድረግ እንዳደረሱ ዘን ሎጊን ታደርጋላችሁ። ዋንስ ከተመዘገባችሁ በኋላ ሎጊን እናደርገዋለን። ያ ሎጊን አድርገናል ማለት ነው። ኢሚዲየትሊ ሎጊን ካደረግን በኋላ እዚህ ጋር አሁንም አንበርገርሰን ክሊክ ሳደርግ በዚህ መልኩ አካውንታችሁ እንደተከፈተ ታረጋግጣላችሁ ማለት ነው። ዘን አሁን አፊሊየት ፕሮግራም እንዴት አፕላይ እንደምታደርጉ እንዴት ጆይን እንደምታደርጉ ነው የምናየው። እዚህ ጋር መተን ጆይን አፊሊየት ፕሮግራም ይላል፣ እሱን ክሊክ እናደርጋለን። ክሊክ ሲደረግ እዚህ ጋር ሙሉ ኢንፎርሜሽን እንዴት እንደምታደርጉ ምናምን ይመጣላችኋል ማለት ነው። ምንድነው ሀሳቡ እዚህ ላይ እንደ አዲስ ከሆናችሁ ሎጊን ካልተደረገ መመሪያዎች አሉ። እነሱን ነው ያለፍነው። አንዴ ሎጊን ካደረግን በኋላ እነዚህ ሁለት ኦፕሽኖች ይኖራሉ ማለት ነው። ኦልሬዲ ይሄኛው ምንድነው አፊሊየት ካልሆናችሁ አፊሊየት ፕሮግራም አፕላይ አድርግ ይላል። እዚህ ጋር ከሆናችሁ ደግሞ ወደ ዳሽቦርዳችሁ ወይም ደግሞ ሙሉ የአፊሊየት ፕሮግራማችሁን ኮንትሮል የምታደርጉበት ቦታ ይወስዳችኋል ማለት ነው። የሚወስዳችሁ ታይትልም እዚህ ይገባል። አፊሊየት ስላልሆነ እዚህ ጋር አፕላይ የሚለውን ክሊክ ታደርጋላችሁ። ክሊክ ስታደርጉ በዚህ መልኩ ሙሉ ዲቴይል ኢንፎርሜሽን ይቀመጥላችኋል። በዛ መሰረት ትመዘገባላችሁ ወይም ደግሞ አፕላይ ታደርጋላችሁ ማለት ነው። እዚህ ጋር ስማችሁን ታስገባላችሁ፣ ፉል ኔም እዚህ ይገባል። ከዛ በኋላ ኢሜይላችሁን ታስገባላችሁ፣ የተመዘገባችሁበትን ኢሜይል። እዚህ ጋር አሁን እነዚህ ስታር ሳይኖች ያሉበት እንዳለ ሪኳርድ ናቸው። ያ ማለት ግዴታ መሟላት ያለባቸው ናቸው ማለት ነው። ስልካችሁን ማስገባታችሁን እንዳትረሱ። ካስገባችሁ በኋላ እዚህ ጋር የአፊሊየት ታይፕ አለ። እሱ ጋር መታችሁ በፈለጋችሁት አይነት መንገድ አፕላይ ልታደርጉ ትችላላችሁ። ለምሳሌ አሁን በእናንተ ፕሮፌሽን ቢሆን ሞር ሪኮመንድ ይደረጋል። ታክሲ ላይ ነው የምትሰሩት፣ ቢዝነስ አላችሁ ወይ፣ ኮንቴንት ክሬተር ናችሁ፣ ሶሻል ሚዲያ ላይ ነው የምትሰሩት፣ ጀነራል አፊሊየት ነው፣ ተማሪዎች ናችሁ ወይስ ምናምን የሚላለን። ከዚህ ውስጥ ከእናንተ ከሚሄደው ክሬት አድርጋለሁ። ጀነራል ማለት ማንም ሰው አስተማሪ ሊሆን ይችላል፣ ሌላ ሊመዘገብ ይችላል ማለት ነው። ኮንቴንት ክሬተር ደግሞ ሶሻል ሚዲያ ላይ የሚንቀሳቀሱ ሰዎች፣ ቢዝነስ ደግሞ የተለያዩ ቢዝነሶችን ራን የሚያደርጉ ሰዎች ናቸው። ይሄ ትራንስፖርት ደግሞ ከሜትር ታክሲዎች እና በኖርማል ታክሲዎች ላይ የሚሰሩ ሰዎች አፕላይ ማድረግ ሲፈልጉ ነው። ከዚህ ውስጥ እናንተ የፈለጋችሁትን ሴሌክት አድርጋችሁ እታች ትመጣላችሁ። እዚህ ውስጥ ይህንን በምንድን ነው ይህንን አፊሊየት ፕሮግራማችሁን ሊንክ ሼር ማድረግ የምትፈልጉት ለሰዎች እሱን ሴሌክት ታደርጋላችሁ ከዚህ ውስጥ። ከዛ በኋላ ዶክሜንታችሁን አፕሎድ ታደርጋላችሁ። ለምሳሌ አይዲ ሊሆን ይችላል፣ ፓስፖርት ሊሆን ይችላል፣ ላይሰንስ ሊሆን ይችላል። እንደ አስፈላጊነቱ ደግሞ የቢዝነስ ዶክሜንትም ሊሆን ይችላል ማለት ነው። ዋንስ ይህንን በፒዲኤፍ መልክ በፎቶ መልክ ሊሆን ይችላል ካስገባችሁ በኋላ ቀጥታ መታችሁ ይህንን ሰሚት አፕሊኬሽን ማለት ብቻ የሚጠበቅባችሁ ማለት ነው። ይህንን ካደረጋችሁ በኋላ አለቀ ማለት ነው። ኢሚዲየትሊ አካውንታችሁ ቀጥታ ይላካል። እሱን የላካችሁትን ዶክሜንት ቼክ አድርገን አፕሩቭ እናደርግላችኋለን ማለት ነው። አሁን ግን ለጊዜው ኢሚዲየትሊ በላካችሁት ቁጥር ጊዜ መሰረት አፕላይ ይደረግላችኋል ማለት ነው። በዛ መልኩ ነው አፕላይ የምታደርጉት። አሁን ቀጥሎ የምናየው ምንድን ነው እንዴት ይህንን የእናንተን የአፊሊየት ሊንክ ሪፈራል ሊንክ እና ኪውአር ኮድ ጀነሬት እንደምታደርጉና ገንዘቡን እንዴት ማንቀሳቀስ እንደምትችሉ ስንት ገንዘብ እንደተሰራ ምናምን እናያለን ማለት ነው። አንዴ አፕላይ ካደረጋችሁ በኋላ እችኛዋን አንበርገርሰን ክሊክ አድርጋችሁ አካውንታችሁን ክሊክ አድርጋችሁ ዳሽቦርድ የሚላለ እሱን ክሊክ ስታደርጉ ቀጥታ ወደዚህ ወደ አፊሊየት ዳሽቦርዳችሁ ይወስዳችኋል ማለት ነው። ይህ አሁን ይህ ሰውዬ ኖርማሊ በፊትም ካስተመር ነበረ፣ ግን አፊሊየት ፕሮግራም እንደ ተጨማሪ አፕላይ አድርጎ ጸድቆለት ነው እዚህ ጋር ሁለት አይነት
ኮንቴንቶችን የሚያዩ ማለት ነው። እናንተ ግን ካስተመር ካልሆናችሁ ከዚህ በፊት እችኛውን ብቻ ነው የምታዩት ማለት ነው። ከዚች አፊሊየት ፕሮግራም እችን ብቻ ከዚህ ወደዚህ ከዚህ ወደ ታች ከዚች ወደ ታች ያሉትን ብቻ ነው የምታዩት ማለት ነው። ግን ካስተመር ሆናችሁ ከሆነ ቤት ከዚህ ቀደም ቤት ተከራይታችሁ አከራይታችሁ ምናምን ከሆነ እነዚህን የምታዩበት ኦፕሽኖች አሏችሁ ማለት ነው። በዚህ መልኩ መጀመሪያው ዳሽቦርድ ላይ ለአንድ ስታደርጉ ምንድነው ይሄ የሰውየው ነው። ይሄን ተውት ለምን እንዳይጠቅም ቀጥታ እናንተ ጋር ሲሆን ግን ለአንድ የምታደርጉት እዚህኛው ላይ ነው ማለት ነው። እንደዚህ አይነት ነው የሚመጣላችሁ። ይሄ አሁን ሾርት ከት ነች እንደ አለርት ነች። ምንድነው አፊሊየት ፕሮግራማችሁ አፕሩቭ ተደርጓል። ኪውአር ኮድ ጀነሬት ማድረግ ከፈለጋችሁ ቪው ሪፈራልስ አሁን በዚህ ኪውአር ኮድ እና ሊንኮች ክሬት ባደረጋችሁት ሊንክ ስንት ሰው እንደተመዘገበ ስንት ብር እንደተሰራችሁ ምናምን የምታዩበት ቦታ ነው ይሄ የሚወስዳችሁ። ይሄ ደግሞ የተሰራውን ገንዘብ እንዴት ማውጣት እንዳለባችሁ ወይም የምታወጡበትን ቦታ ነው የሚጠቅሟችሁ የሚወስዳችሁ ማለት ነው። ይሄ በዚህ መልኩ ቶታል ሪፈራል ለምሳሌ አሁን ይሄ 10 ሰው አስመዝግቧል ማለት ነው። በሱ በኩል 10 ሰው ሲስተሙን ተቀላቅሏል ማለት ነው። ከ10 ሰው ይሄን ያክል ቁጥር ገንዘብ ሰርቷል። ይሄ አሁን ሳምፕል ነው፣ ለሳምፕል ነው የገባው። ይሄ አሁን ከዚህ ቪዲዮ በኋላ ይስተካከላል ማለት ነው። ይሄ ደግሞ ኳሊፋይድ የሆኑ ሰዎች ናቸው። ለምሳሌ ኳሊፋይድ የሆኑ ሰዎች ስንት ሰዎች ተመዘገቡ፣ መስፈርቱን የሚያሟሉ ሰዎች ማለት ነው። ይሄ ደግሞ ኳሊፋይድ ያሉ ሰዎች ግን የሚቀራቸው ሰዎች የሚለውን ነገር ነው የምታዩበት። እዚህ ጋር ደግሞ ሪፈራልስ፣ እዚህ ጋር እንደ ሳምፕል ከ1 እስከ 10 የተወሰኑ ሪፈራሎች ይቀመጡላችኋል ማለት ነው። እነሱም ደግሞ ሰርች ማድረግ ስላላችሁ በቀን ከዚህ ቀን እስከዚህ ቀን ድረስ ያሉትን ብላችሁ ስታተሱን ፊልተር የምታደርጉበት ነው ማለት ነው። ይሄ ደግሞ ስታቲስቲክስ የምታዩበት ፓርት ነው። በወር ምን ያክል ሰው ሪፈራል መጣ፣ በሳምንት በቀን በወር በአንድ ዓመት ውስጥ የሚለውን ስታቲስቲክስ ይኸው እንዳለ ሪፈራል እዚህ ጋር ያስቀምጥላችኋል። ስታቲስቲክስ ያስቀምጥላችኋል ታያላችሁ ማለት ነው። በዚህ መልኩ ይኸው አፊሊየት ፕሮግራማችሁ አክቲቭ ነው። ኮሚሽን ሬታችሁ 75000 ፐር ኳሊፋይድ ዩዘር ሰው ካስተመር ማለት ነው። አሁን ይሄ 75000 በአንድ ዩዘር 75000 ብር ነው። ይሄ በዶላር ቢቀየር የድበለው እንትን ነው የሚሆነው ማለት ነው። አሁን ይሄ ሳምፕል ነው፣ ይስተካከላል ከዚህ ቪዲዮ በኋላ። ይሄ ምንድነው በአፊሊየት የምታገኙበት አፊሊየት ሪፈራል የምታገኙበት ገንዘብ ነው። ይሄ ደግሞ ሪፈራል ነምበራችሁ ኮዳችሁ ነው። ኢሚዲየትሊ አፊሊየት ፕሮግራማችሁ አፕላይ ያደረጋችሁት አፕሩቭ ሲደረግ ይሄ ጀነሬት ይደረጋል ማለት ነው። ታይፕ ይኸው አሁን ይሄ ጀነራል አፊሊየት ነው። ቅድም ታይፕ ሴሌክት ስናደርግ ነበር። ይህ ሰውዬ በዚህ መልኩ ነው ያለው ማለት ነው። እናንተ ጋር ሲሆን ደግሞ የእናንተ ነው የሚሆነው። እዚህ ጋር ሪሰንት ኤርኒንግስ ደግሞ ምንድነው ሪሰንትሊ ሪፈራል ነው። ሰዎች በመጡ ቁጥር አሁን ይሄ በአንዴ 200 ምናምን ሺህ ሰርቷል ማለት ነው። 200 ምናምን ሺህ ሰርቷል። ይሄ ቅድም ያየው ነው ማለት ነው። በቃ ሪሰንት የሆኑ አክቲቪቲዎችን እዚህ የምታዩበት ነው። ሰው ሲመጣ ምን ያክል ገንዘብ ስታገኙ ምናምን እዚህ ቶሎ ቶሎ ኖቲፋይ ያደርጋችኋል ማለት ነው። ክሊክ ስታደርጉ ደግሞ ቀጥታ ይሄ ብሎ ወዳለበት ይወስዳችኋል ማለት ነው። ይሄ በዚህ መልኩ ዳሽቦርዱ ይሄንን ይመስላል። ቀጣይ ደግሞ እንዴት እንደምታወጡና ጀነሬት እንዴት እንደምታደርጉ እናያለን። ኪውአር ኮድ እና ሪፈራል ሊንክ ክሬት ከዚህ ቀጥታ ሄዳችሁ ክሬት ማድረግ ትችላላችሁ። ካለበለዚያ ደግሞ እዚህ ጋር ክሊክ አድርገን እታች መተን ማይ ሪፈራልስ ሳይሆን የቱ ጋር ነበረ ማርኬቲንግ ቱል ማለት ማርኬቲንግ ቱልስ ላይ ክሊክ ስታደርጉ ይኸው አሁን ኢሚዲየትሊ ይኸው መጣልኝ ማለት ነው። አያችሁ አውቶማቲካሊ ጀነሬት ተደርጎልኛል ማለት ነው። ይኸው እቺ ነች የቀደመው ቅድም ያየናት ማለት ነው። በዚህ መሰረት ሰው እየመጣ ፕላትፎርሙን ሲቀላቀል ኢሚዲየትሊ ገንዘብን ያገኛለሁ ማለት ነው። ይሄ ሊንኩ ነው። ይሄን ኮፒ አድርጋችሁ ለምትፈልጉት ሰው ቅድም ሶሻል ሚዲያ ሴሌክት አድርጋችኋል አይደለ? በዛ ሶሻል ሚዲያ እየሄዳችሁ ለሰው እንግዲህ ቶሎ ቶሎ ሼር ማድረግ ነው፣ ሰው እንዲገባ ማለት ነው። ይሄ ኪውአር ኮድም በዛው መሰረት ዳውንሎድ አድርጋችሁ ወስዳችሁ ለሰው መስጠት ነው ማለት ነው። ዳውንሎድ አድርጎልኛል። እዚህ ይሄንን እየከፈታችሁ እየወሰዳችሁ ለታችኋላ እዚህ ጋር አዲስ ምን እንደሚላለን እዚህ የእናንተ ኮድ ነው ያለው ማለት ነው። በዛ መሰረት ጀነሬት አድርጋችሁ ዳውንሎድ አድርጋችሁ ሼር ታደርጋላችሁ። ዘን አሁን ደግሞ ስለ ገንዘብ ሁኔታ ከማየታችን በፊት ቀደም እንዳልኳችሁ ሰዎች ይህን ቼክ ካደርጋችሁ በኋላ ምን ያክል ሰው መጣ፣ ምን ያክል ሪፈራል ሰው ክሊክ አድርጎ መጣ በኪውአር ኮድ የሚለውን ለማየት ማይ ሪፈራልስ የሚለውን ክሊክ ታደርጋላችሁ ማለት ነው። ልክ ማይ ሪፈራልስ ክሊክ ስታደርጉ በዚህ መልኩ ይመጣል። ይኸው ቶታል ሪፈራል 10 ሰው በእናንተ ሊንክ መጥቷል ማለት ነው። ከ10 ሰው ደግሞ ይህን ያክል ገንዘብ ተሰርቷል፣ ኮሚሽን ተሰርቷል። ይህንን ኮሚሽን ደግሞ ሲከፈል የተከፈለው ይሄ ነው፣ መንገድ ላይ ያለው ደግሞ ፔንዲንግ ላይ ያለው ይሄ ነው ብሎ ያስቀምጥላችኋል ማለት ነው። በዚህ መልኩ እዚህ ጋር ሰው ሲመዘገብ የተመዘገበው ሰው እዚህ ጋር ይቀመጥላችኋል። በቀኑ በዩዘር ሪፈርድ ዩዘር ስም አለ፣ ኢሜል ምናምን ሊኖር ይችላል፣ ኮዱ አለ፣ ኮሚሽን አለ፣ ስታተስ አለ ምናምን ብሎ ይላል ማለት ነው። ሶ ይሄንን አሁን እዚህ ጋር የተገኘውን ገንዘብ እንዴት ማውጣት እንደምችሉ ነው ቀጣይ የምናየው። ይሄን ቢካም ሃምበርገር ሳን ክሊክ እናደርጋለን። ዘን የታለች እዚህ ጋር ኤርኒንግስ ኤንድ ፔይአውትስ የሚል አለ። እሱን ክሊክ ስታደርጉ እዚህ ጋር እንዳለ ይመጣላችኋል ማለት ነው። ምንድነው እዚህ ላይ የምናየው? ይሄን እንዴት ያየነው ቅድም ይኸው ኤርኒንግስ ኤንድ ፔይአውትስ የሚለውን ክሊክ ስታደርጉ በዚህ መልኩ ይመጣላችኋል። እንደዚህ የሚመጣበት ምክንያት አንደኛ ሪኳየርመንቶች አሉት። ኤሊጂብል መሆን መቻል አለባችሁ። በ30 ቀን ውስጥ 100 ሰው በ30 ቀን ሊሆን ይችላል፣ 10 ቀን ሊሆን ይችላል። እሱ የሚስተካከል ነው በእኛ በኩል። ለጊዜው 30 ቀን ውስጥ 100 ሰው በእናንተ ጀነሬት ቅድም በተደረገው ሊንክ መምጣት አለበት ነው የሚለው። ልክ 100 ሰው ሲሆን ይሄኛው ይቀየርልናል ማለት ነው። እነዚህ ይኸው 30 ዴይስ 100 ቬሪፋይድ ክሊክስ እስካሁን ይላል ማለት ነው። ሶ በዚህ መልኩ ይህንን አክሰስ ታደርጋላችሁ ማለት ነው። አሁን እስቲ ይህንን በአድሚን ሳይት አስተካክዬ ልምጣላችሁ ቼክ ለማድረግ ያክል ማለት ነው። ይሄም አሁን በአድሚን ሳይት ያ ነገር ኦን ኦፍ አለው። እሱን ኦፍ ስናደርገው በዚህ መልኩ ይስተካከላል ማለት ነው። ያ ማለት እናንተ ቬሪፋይድ ናችሁ ማለት ነው። አሁን ለምሳሌ 100 ሰው ሞላ ማለት ነው። 100 ሰው ሲሞላ እዚህ ጋር እዚህ አካባቢ
ዩአር ቬሪፋይድ ምናምን ብሎ ባነር ይቀመጥላችኋል ማለት ነው። እሱ ለጊዜው ለቴስት ስለሆነ ለማሳየት አጥፍቼዋለሁ። በዚህ መልኩ ቶታል ባላንሳችሁ የሰራችሁትን ባላንስ በብር ያስቀምጥላችኋል። ፔንዲንግ ባላንሳችሁን፣ የተከፈላችሁን ባላንስ ለምሳሌ አሁን ይሄ በጣም ብዙ ብር ነው። ከዚህ ውስጥ ምን ያክል እንደተከፈላችሁ እዚህ ጋር ታያላችሁ ማለት ነው። እንዲከፈላችሁ ደግሞ እዚህ ጋር መታችሁ ትጠይቃላችሁ። ለምሳሌ ይሄ ማክሲማም ይሄ የሚስተካከል ነው፣ የምትፈልጉትን ገንዘብ ማክሲማም እና ሚኒማም ይቀመጣል። በዛ መሰረት አስገብታችሁ ባንክ ነው በሞባይል ነው ትራንስፈር እንዲደረግላችሁ የምትፈልጉት የሚለውን ሴሌክት ካደረጋችሁ በኋላ ይህን ሪኩዌስት ፔይ የሚለውን በተን ስትጫኑት ቀጥታ ይላካል ማለት ነው። እኛ ጋር ይደርሳል ማለት ነው። እኛ እሱን ቼክ አድርገን ኢሚዲየትሊ ገንዘባችሁን እንልክላችኋለን ማለት ነው። ሶ ይህንን በምንድነው ባንክና ሞባይሉን ሴሌክት ከማድረጋችሁ በፊት እዚህ ጋር መታችሁ ፔመንት ፔይ አውት የምታደርጉበትን ሴቲንግ ታስተካክላላችሁ። እኛን እናንተ ትራንስፈር የምናደርግበትን ስልክ ቁጥራችሁን ወይም ደግሞ ባንክ አካውንት ነምበራችሁን ማለት ነው። ሶ አሁን ይህንን ለማስተካከል ባንክ የሚለውን ክሊክ ታደርጋላችሁ ወይም ሞባይሉን ከሁለት አንዱ ዘን ኤዲት የሚለውን ክሊክ ካደረጋችሁ በኋላ ባንክ አካውንት ነምበር እዚህ ታስገባላችሁ። ባንክ ኔም ይገባል። ሲቢኢ ሊሆን ይችላል። ከዛ ሲቢኢ እዚህ ጋር ታስገባላችሁ። ሲቢኢ ሊሆን ይችላል። ሌላም ቁጥራችሁን እዚህ ጋር ታስገባላችሁ ማለት ነው። ከዛ በኋላ ከእናንተ የሚጠበቀው ምንድነው ቀጥታ ሴቭ ማድረግ ብቻ ነው ማለት ነው። ለምሳሌ እዚህ ጋር በተመሳሳይ ሁኔታ በዚህ መልኩ ሲቢኢ ሊሆን ይችላል። ዘን አካውንት ሆልደር የእናንተን ስም እዚህ ጋር ታስገባላችሁ። ዘን ሴቭ ስትሉት ቀጥታ ሴቭ የተደረገው ይሄው አካውንት ነምበር ይመጣል ማለት ነው። ሞባይልም እንደዛው ታስገባላችሁ፣ ሴቭ ታደርጋላችሁ። ሞባይል ላይ ስትመጡ እዚህ ጋር ቴሌ ብር ነው ወይስ በኤምፔሳ ነው የሚለውን ጽፋላችሁ፣ ስልክ ቁጥራችሁን ታስገባላችሁ እዚህ ላይ ዘን ሴቭ ማድረግ ብቻ ነው። ልክ ይህን ሴቭ ካደረጋችሁ በኋላ እዚህ ላይ ገንዘባችሁን ስትጠይቁ ማለትም እዚህ የሰራችሁትን ገንዘብ ስትጠይቁ እዚህ ላይ በየቀኑ በየወሩ ይህንን ቼክ ማድረጋችሁን እንዳትረሱ ማስተካከላችሁ። አንድ ይህን ሪኩዌስት ካደረጋችሁ በኋላ ኢሚዲየትሊ እኛ ጋር ይደርሳል። እኛ ደግሞ ቀጥታ ለእናንተ ትራንስፈር በላካችሁልን ቁጥር እናደርግላችኋለን ማለት ነው። ይህንን ይመስላል። ዘን እዚህ ጋር ፔይ አውት ስትሪ ላይ ሲመጣ እናንተ ቅድም የላካችሁት እዚህ ውስጥ ይገባል። ያ ደግሞ የተላከው ተከፍሏል አልተከፈለም መንገድ ላይ ነው የሚለውን ነገር ዲቴል የምታዩበት ሊስቱን የምታዩበት ነው የሚሆነው ማለት ነው። እዚህ አክሽን ሴክሽን ላይ ቪው ዲቴል የሚላለን ዲቴሉ ማየት ትችላላችሁ። እዛ ላይ ሪፈረንስ ነምበር አለ። አድሚን ደግሞ ኖት ያስቀምጣል። በዚህ ሰዓት በዚህ ጊዜ ልከንላችኋል ብሎ ያስቀምጣል። ሪፈረንስ ነምበርም የተላከበት የባንክም የቴሌብርም ሊሆን ይችላል። እሱ ይቀመጣል። እሱን ቼክ ታደርጋላችሁ ማለት ነው። ይሄ ሂስትሪ የሚቀመጥበት ነው። ሌላኛው ደግሞ ማርኬቲንግ ቱል ቅድም ያየነው ነው። እዚህ ጋር ጀነሬት ተደርጎ ይቀመጣል። ኮፒ አድርጋችሁ ሼር ማድረግ ነው። እቺን ዳውንሎድ አድርጋችሁ ሼር ማድረግ ነው ማለት ነው። በመቀጠል የቀረው ምንድነው? ይሄ ፐርፎርማንስና አናሊቲክስ ነው። በየወሩ ምን ያክል ፐርፎርም እንዳደረጋችሁ፣ እንቅስቃሴያችሁ እንዴት እንደሆነ፣ ምን ሰራችሁ፣ ምን ተሰራ የሚለውን፣ ምን ያክል ሪፈራል ስካኖች ክሊኮች ተደረጉ የሚለውን ዲቴል አናሊቲክሳችሁን የየቀኑን የየወሩን የየአመቱን ይሰራላችኋል በየሳምንቱ ያለው ሁኔታ ማለት ነው። ይሄ በዚህ መልኩ ይቀመጣል። ዶክሜንት ላይ ሲመጣ እዚህ ላይ ቅድም የላካችሁ ዶክሜንት አለ አይደለ? እሱን እዚህ ጋር ሊስት ያደርግላችኋል። በተጨማሪ ደግሞ ያ ካልገባና አፕሩቭ ካልተደረገ ድጋሚ እዚህ ጋር መታችሁ ድጋሚ መላክ ትችላላችሁ ማለት ነው። መላክ ይቻላል። መላክ የምትችሉበት መንገድ ደግሞ ሪጀክት ከተደረገ እዚህ ጋር ሪጀክት ተብሎ ይመጣል። ሪጀክት ከተባለው ተብሎ እዚህ ጋር አሁን አፕሩቭ አይደለም የሚለው ሪጀክትድ ነው የሚለው። ሪጀክትድ ካለ በኋላ ከስር በኩል ዲሊት ማድረግ ያለው እሱን ዲሊት ስታደርጉ ከላይ በኩል አፕሎድ የምታደርጉበት ኦፕሽን አለ። እሱን ክሊክ አድርጋችሁ ዶክሜንት ታይፕ መርጣችሁ ዶክሜንታችሁን ሼር ማድረግ ነው ማለት ነው። ሌላኛው ደግሞ ፕሮፋይላችሁ ነው። ፕሮፋይላችሁ ጋር መጣችሁ ፎቶአችሁ መቀየር ከፈለጋችሁ፣ ስማችሁ መቀየር ከፈለጋችሁ፣ ባዮግራፊ ማስገባት፣ ኢሜል መቀየራችሁም አንዴ ስለተመዘገባችሁበት ስልክ ቁጥር መቀየር ትችላላችሁ። ቀን የተወለዳችሁበት፣ ጾታችሁን ምናምን ይህንን አፕዴት ታደርጋላችሁ። ፓስዋርዳችሁንም እዚህ ላይ ቼንጅ ማድረግ ትችላላችሁ ማለት ነው። ሶ የአፊሊየት ፕሮግራም ይህንን ይመስላል። ጥያቄ ካላችሁ ያልገባችሁ ነገር ካለ የማይሰራ ፓርት ካለ ደግሞ ቶሎ ኮሜንት ሴክሽን ላይ አስቀምጡልን። ቴሌግራምም አለ እዛ ላይ ኮሜንት ሴክሽን ላይ አስቀምጥላችኋለሁ። እየገባችሁ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። አመሰግናለሁ።